ሌላው እዚህ አምስተርዳም ላይ የገረመኝ የሳይክሎቹ ብዛት። ሳይክል እኔ በጣም እችላለሁ ብዬ ነበር ማስበው፣ ግን እዚህ ከመጣው በኋላ እንደማልችል ነው ያወቅኩት። በጣም ሳይክል ይነዳዋል፣ አይገልጸውም። በዚህ በኩል እንደምታዩት ትራሙ፣ በዚህ በኩል ሳይክል፣ በዛ በኩል መኪና፣ በዚህ በኩል እግረኛ፣ ቱሪስቱ። አሁን እዚህ ያለሁበት ቦታ ሙዚየም ፕሊን ይባላል እና እዚህ ያለሁበት ቦታ ደግሞ ከጀርባዬ ያለው የአርጂኬ ሙዚየም ይባላል። ይሄ ሙዚየም የደችን ወይም የኔዘርላንድን የ800 ዓመት ታሪክ፣ ባህል፣ ኪነ ጥበብ እና የተለያዩ ነገሮችን የሚዘክር ነው እና እዚህ ያለ መምጣት የምትፈልጉ ኋላ ላይ ካናል ክሩዝ አለን። በወንዞቹን ወንዝ ላይ በጀልባ እየሄድን ከተማውን የምንጎበኝ ነው የሚሆነው እና ፓኬጁ የዚህንም ውስጥ ገብተን ማየት ኢንክሉድ ያደርጋል እና በጣም በቃ እዚህ ቁጭ ብለን ዛሬ ዕለተ ቅዳሜን ፈታ እያልን እንገኛለን እና በጣም የሚያምር ቪው ነው ያለው እና ወድጄዋለሁ በእውነቱ። አምስተርዳም ሙዚየም ፕሌን የሚባል አካባቢ ሰፈር ነው ያለው። ተመልከቱ፣ እዚህ ጋር ሳይክል ያ ይመጣል፣ እዚህ ይመጣል፣ ይነዳሉ። ምንም እኔ የሆነ በቃ እንጃ የሚሄዱበት ወይ በጣም ስርዓት ነው። እዚህ ደግሞ ሳይክል ላይ ሳይክል ጭኖ ይመጣል ሰው አለ እንደምታዩት ማለት ተመልከቱ እዚህ ጋር እና ስርዓት የሚባል ነገር በእውነቱ እንጃ። ከጀርመን አንጻር ይሄ ራስን እንደማጥፋት ነው የሚቆጠረው። ጀርመን እንደዚህ አይነዳም፣ እንደዚህ አይነዳም እንደምታዩት ማለት ነው። በጣም ጀርመን አይተን ተጠንቅቀን ባስ ካለ እግረኛ ካለ ለእግረኛ ቅድሚያ ሰጥተን እዚህ መብራት የእግረኛ በርቶ ራሱ ማንም የሚሰማቸው አካል የለም እና ኢቭን ከተማዎች ውስጥ ራሱ ፖሊሶች በሳይክል እንትን ይላሉ እና እንትን ያደርጋሉ። በጣም ደስ ይላል እና እንደምታዩት ከዚህ መሀል ከተማ ላይ የሚሮጥም አለ። እዚህ ጋር ልጆቹንም ይዘው እንደዚህ አደባባይ የሚያሻግሩም አሉ እና በጣም እና ባይካቸው ደግሞ ሆላንድ ባይክ እንደምታውቁት ጎብጠው አይደለም የሚነዱት፣ እንደዚህ ቀና ብሎ ጀንተል ብሎ የሚነዱት አያያዝ ያለው ነው። እንደምታዩት እጀታ ወደ ላይ ጠምዘዝ ብሎ የመጣ ነው እና እዚህ ጋር መኪና አለ በቃ እና በእንደዚህ አይነት መልኩ አልጠበቁም ነበርና ሳይክል ይርመሰመሰዋል አይገዛም። የሌለ የሳይክል አይነት ደግሞ አትጠይቁኝ። እዛ ጋር ተመልከቱ፣ ሊጋጩ ነበር እዚህ ጋር ኦልሞስት ልጆች ይዘው መኪና ይዘው እና አሁን ጀርመን ቢሆን እዚህ ጋር ፖሊስ ነው የሚጠሩት በእርግጠኝነት። ህንጻዎቹ አንዱም እዚህ ህንጻ ጥቅ ብሎ የባይክ መንገድ ነው የባስ መንገድ ነው። ግራ ገባኝ እኮ ይሁን። ተመልከቱ እንግዲህ በጣም እኔ ሞተርም ሳይክልም መኪናም አሁን ጀርመን ላይ ብዙ ጊዜ ቀይ መስመር ወይም አረንጓዴ ካለ ወይም ወደ ግሬ ነገር ካለ የሳይክል ነው የሚጠቀመው። እዚህ ግን እኔ ቀይ የእግረኛ ነው። ይኸው መኪናም አለ ይገባል። ለሀገሩም አዲስ ሆኜ ነው ብቻ። ግን ሰዎቹ ደግሞ ኮንፊደንስ ነው የሚነዱት እስካሁን ድረስ ምንም አደጋ። ተመልከቱ እዛ ጋር አሁን ሰው የተሻገረ ከዛ መኪና ያልፋል። እዚህ ጋር ደግሞ እንዴት እንደሚያቋርጥ ተመልከቱ። እዚህ ዞሮ እዚህ መጣ። ጀርመን እንደዚህ ይቀጠዋል። እና ቴስላ ደግሞ ታክሲ ነው። አቤት ብቻውን ቴስላ ነች እንደምታዩት። የቴስላ ገበያ እዚህ አየሁ ይልበል። በቢጫ አየሁኝ፣ በአረንጓዴ አየሁ፣ በጥቁር አየሁ፣ በግሬ አየሁ። እና እዛ ጋር ተመልከቱ ትርምስምስ ያለ እና ከሁሉም በላይ የሚገርመኝ ደግሞ አደጋ የማይደርሱት ነገር ነው፣ የማይጋጩት ነገር ነው። እና ወድጄዋለሁ። ከተማዋን ስንዞር ድክም ብሎን እንደዚህ ያለ ደስ የሚል ቫይብ ነው በእውነቱ ተመችቶኛል። እና አትሞስፌሩ ምናምን አሪፍ ነው። ጽድት ያለ አየር ነው ያለው እና የሆነች ቀውጤ ከተማ ነች እና ከሌሎች ዩሮፕ ካሉት ከተሞች እውነት ለመናገር ትንሽ ተለይቶብኛል። እስከዛሬ ድረስ ፓሪስ ሄጃለሁ፣ ዴንማርክ ኮፐንሃገን ሄጃለሁ፣ እንዲሁም
ብራሰልስ ከአንድም ሁለቴ ሄጃለሁ። በርሊንም እንደዚሁ ሄጃለሁ። እስካሁን ግን ካሉት እስቲ የሆነ ደመቅ ያለ አሪፍ እና ሰዎቹም እንግሊዝኛ እንደ ጉድ ነው የሚናገረው። ከሌሎች አውሮፓ ሀገር በተሻለ እንግሊዝኛ በጣም ይናገራል እና እዛ ነው። እዚህ ጋር ጎብኚዎች እንግዲህ ቱር ጋይደራቸውን ተከትለው ከተማውን የቃኙ ጽዳት የሚያጸዱ ሰዎችም ከተማውን እዚህ እንደምታዩት ያጸዱ ያው እዚህ ጋር ነው ሙዚየም ማለት እና ይሄን ይመስላል አምስተርዳም። ሌላውን ደግሞ ክሩዝ ላይ ሆኜ ከተማዋን ውሃ ላይ ሆኜ ደግሞ ደረቅ የብሱን ምን እንደሚመስል ደግሞ አብረን